የስልካችሁ ስቶሬጅ ሳታውቁት እየሞላ ተቸግራችኋል? ስልካችሁ ላይ አንድ እንኳን ምንም የረባ ነገር እንደጫን ሳናውቀው ስቶሬጁ 75% ሞልቶ እናገኘዋለን። ይህ ሁላችንም ጋር የሚያጋጥመን ችግር ነው። ታዲያ በዛሬ ቪዲዮ ዛሬ የማሳያችሁን ነገሮች እኔ እንደማደርጋቸው አንድ ባንድ በማድረግ የስልካችሁን ፍሪ ስቶሬጅ ወይም ፍሪ ስፔስ መጨመር ትችላላችሁ ማለት ነው። ከ16200 በላይ ሰብስክራይበር ያለው ቻናላችን በአድሰንስ ምክንያት ተዘግቷል። ይሄኛውን ቪዲዮ ያላያችሁት እዚሁ ቻናላችን ላይ ገብታችሁ ማየት ትችላላችሁ ማለት ነው። አሁን ይህን ቪዲዮ የምትመለከቱበት ጊዜ ሰብስክራይብ ካላደረጋችሁ የግድ ሰብስክራይብ ማድረግ አለባችሁ። ምክንያቱም ቀጣይ የምንለቃቸው ቪዲዮዎች ሰብስክራይብ ካላደረጋችሁ አይደርሷችሁም። ስለዚህ ሰብስክራይብ አድርጋችሁ የደወል ምልክቱን ኦን ላይ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። ሁሌም የሚለቀቁ ለእናንተ አስፈላጊ ቪዲዮዎች ሲለቀቁ በሰዓቱ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ቪዲዮውን ደግሞ የግዴታ ላይክ ማድረጋችሁ እንዳትረሱ ለብዙ ሰዎች እንዲዳረስ። እንግዲህ ይህን ነገር ስታደርጉ ምንም አይነት ተጨማሪ አፕሊኬሽኖችን አትጭኑም ማለት ነው። ከዛ በፊት ግን አንድ ሁላችንም የምንስማማበት ነገር አለ። እኔ አሁን በምጠቀመው 128 ጂቢ ስቶሬጅ ነው። ከዚህ በፊት 32ም 64ም እንዲሁም 16 ጂቢ ተጠቅሜ አውቃለሁ ማለት ነው። እንዲሁም ለመጨረሻ ጊዜ ከዚህ በፊት የተጠቀምኩት 64 ጂቢ ስቶሬጅ ነበረ። ብዙ ጊዜ ተጠቅሜዋለሁ። ወደ 25 ጂቢ ፍሪ ነበረው ከተጠቀምኩት በኋላ ማለት ነው። አሁን ይህንን 128 ጂቢ ስልክ ምን እንደጫንኩበት እንኳን ሳላውቅ 32 ጂቢ ብቻ ነው የቀረኝ ማለት ነው። 32 ጂቢ ፍሪ አለው ሲለኝ ምን እንደጫንኩበት እንኳን ማወቅ አልቻልኩም ነበረ። አሁን እኔ የማስተካከላቸውን ነገሮች አንድ በአንድ እናንተ ስልክ ላይ በመተግበር ስልካችሁን ስቶሬጅ መጨመር ትችላላችሁ ማለት ነው። በመጀመሪያ እንግዲህ ላሳያችሁ ማለት ነው። ወደ ፋይል ላይ ሂጄ ወርታች ዝቅ በማድረግበት ጊዜ እንደምትመለከቱ 32 ጂቢ ብቻ ነው ፍሪ ያለው። ለምን እንደሆነ ይህን እንግዲህ እኔም በኋላ ነው የደረስኩበት ማለት ነው። የብዙዎቻችን ስልክ ሞልቶ እናገኘዋለን ማለት ነው። 64 ጂቢ ቢሆን ኑሮ ሞልቷል ማለት ነው። በነገራችን ላይ ያው ስልካችን ሲመጣ ወይም ደግሞ ሳምሰንግ ከሆነ አፕዴት ስናደርግ የተለያዩ ስቶሬጆችን ይጨምርብናል ማለት ነው። በዚህም አንድ ችግር ነው ማለት ነው። እንግዲህ የመጀመሪያውን ሴቲንግ እናስተካክላለን። የመጀመሪያውን ሴቲንግ ወደ ቴሌግራም አፕሊኬሽናችን ሄደን ነው የምናስተካክለው። ከዛም ወደ ቴሌግራም ከሄድን በኋላ እዚህ ከታች ላይ አሁን ፊውቸሩ ተቀይሯል። ከላይ 3 ነጥብ ነበር እስከዛሬ። አሁን እዚህ ጋር ሴቲንግ የሚል አለ፣ እሱን እንነካለን። ከዛም እዚህ ላይ እንግዲህ ዳታ ኤንድ ስቶሬጅ የሚል አለ፣ እሱን እንነካለን። ከዛም ላይ ስቶሬጅ ዩዜጅ የሚል ነገር አለ፣ እሱን አንዴት ነካላችሁ። እንደምትመለከቱት እዚህ ላይ የተጠቀማችሁትን ስቶሬጅ ያሳያችኋል ማለት ነው። ቴሌግራም ብቻውን የያዘውን ማለት ነው። እዚህ ላይ እንግዲህ ይሄን ነገር ካላጸዳችሁ ስቶሬጅ ብቻ ሳይሆን ጉዳችሁም እንዳይዘረገፍ ያግዛችኋል ማለት ነው። ማለትም በተሳሳተ ሊንኮች፣ የተሳሳቱ ግሩፖች ላይ የተለያዩ ነገሮች ይፖስታል፣ ወይም እናንተ የምትጠቀሟቸውን ነገሮች ሰዎች እዚህ ላይ ገብቶ ያገኙባቸዋል። ወይም ደግሞ ስልካችሁ ቴሌግራም ቢጠለፍ እንኳን እነዚህ ነገሮች እዚህ ላይ ይገኙባቸዋል ማለት ነው። ስለዚህ ይህንን ክሊር ካች እንለዋለን። እንግዲህ ካች ማለት እንደ ጃንክ ነገሮች ናቸው። ስለዚህ ይህንን ክሊር ካች እንለዋለን። ሁሉንም አንድ ባንድ ያጸዳልናል ማለት ነው። ከፈለጋችሁ ቪው ስቶሬጅ ብላችሁ ማየት ትችላላችሁ። እዚህ ላይ እንግዲህ እንደዚህ አድርጎ በምታዩት አጽድቶልናል። አንዴ ባክ ብዬ መለሳለሁ። እዚህ ላይ ከፈለጋችሁ ስቶሬጅ ዩዜጅ የሚለው ላይ ገብታችሁ ቀን መምረጥ ትችላላችሁ ማለት ነው። እዚህ ላይ እንግዲህ ከፈለጋችሁ አውቶ ሪሙቭ ካች ሚዲያ የሚለውን መርጣችሁ እዚህ ላይ ፕራይቬት ቻናል ኔቨር ይላል ማለት ነው። መቼም ፕራይቬት ቻት ኔቨር ይላል። ይሄ ማለት ምን ማለት ነው? እንዳይጠፋ ማለት ነው። ከሰው ጋር የምታወሩት መቼም እንዲጠፋ ስለማይፈለግ እሱን ኔቨር ላይ ታደርጉታላችሁ። እዚህ ላይ ግሩፕ ቻት ላይ ዋን መንዝ ላይ የነበረው ዋን መንዝ ማለት እስከ 1 ወር ድረስ ያዩዋቸውን ሚዲያዎች ወይም የሆኑ ቻናሎች ላይ ዳውንሎድ አድርጌ እዛው ላይ የተመለከትኳቸውን ቪዲዮዎች ያስቀምጣቸዋል ማለት ነው። አያጠፋብኝም። ከወር በኋላ እንዲያጠፋው ተፈቅዶለታል። ቻናሎች ላይም የሚለቀቁ ቢበዛ 1 ሳምንት እንዲቆዩ ነው ያደረኩት። እናንተ የፈለጋችሁትን መሙላት ትችላላችሁ። ኔቨር ላይ ካረጋችሁት መቼም አይጠፋ ማለት ነው። ዋን ዳይ ካረጋችሁት ከአንድ ቀን በኋላ ይጠፋል። ስቶሪዎች ማለትም ሌሎች ሰዎች ስቶሪ ያደረጉት ነገር ይሄ እንግዲህ የምትፈልጉት ሰዎች ብትጨምሩትም አሪፍ ይመስለኛል። እኔ አሁን ዋን ዊክ ላድርገው። ለምሳሌ ይሄ ነገር ጥቅሙ ምንድን ነው? ከዚህ በፊት የሆኑ ሰዎች ስቶሪ ፖስት አሉ ማለት ነው። ወይም ዛሬም ሊፖስት ይችላሉ። ያን ስቶሪ ዛሬ አይታችሁት ነገ ኦፍላይን ናችሁ ያለ ዳታ ያሳያችኋል ማለት ነው። ወይም ስቶሪያቸውን እዚህ ውስጥ ያከማችላችኋል ማለት ነው። ከፈለጋችሁ 2 ዳይ ማድረግ ትችላላችሁ። እንዲሁም እንደነዚህ ተመሳሳይ የሆኑ አፕሊኬሽኖችን ፌስቡክ፣ ኢሞ፣ ዋትሳፕ አፕሊኬሽኖች ላይም እንደዚህ አይነት ነገሮች ሴቲንግ ላይ ገብታችሁ እንዳሁኑ እንደ ቴሌግራሙ ሴቲንግ ገብታችሁ ማየት እንዲሁም እነዚህ ነገሮች ማጽዳት አለባችሁ ማለት ነው። እነሱም ስላለባቸው ማለት ነው። እንግዲህ በመቀጠልም ወደ ሴቲንግ አፕሊኬሽናችን ሄደን እናስተካክላለን። ወደ ሴቲንግ አፕሊኬሽናችን ከገባን በኋላ አንድ ጊዜ ወርታች ዝቅ ስናደርግ ዲቫይስ ኤንድ ኬር የሚል ነገር እንፈልጋለን ማለት ነው። እንደምትመለከቱ ዲቫይስ ኤንድ ኬር የሚላለ ዲቫይስ ኬር የሚለውን አንዴ ክሊክ እናደርጋለን ማለት ነው። እሱን ከነካም በኋላ
እዚህ ላይ እንግዲህ ስቶሬጃችንን ያመጣልናል በሙሉ። እዚህ ላይ ቀጥታ እንደዚህ የማይመጣላችሁ ከሆነ ሴኩሪቲ ኤንድ ክሊነር የሚል ነገር ቀጣይ ላይ ይመጣላችኋል ማለት ነው። እሱ ላይ ትገባላችሁ። እንግዲህ የያዛችሁትን እዚህ ላይ ያሳያችኋል ማለት ነው። እንግዲህ ስቶሬጅ 74% ዩዝድ ይላል ማለት ነው። እሱን አንዴ ክሊክ አድርገዋለሁ ማለት ነው። እንደምትመለከቱት ምን ምን እንደያዘባችሁ እዚህ ጋር ያመጣላችኋል ማለት ነው። ወደታች ዝቅ ታደርጋላችሁ። እዚህ ላይ እንግዲህ ትራሽ የሚል ነገር አለ ማለት ነው። እንደምትመለከቱት 6.28 ጂቢ እዚህ ጋር ተይዟል ማለት ነው። እኔ የአንዳንድ አፕሊኬሽኖች ትራሽ ላይ አጸዳለሁ፣ ነገር ግን እዚህ ምን አይነት ትራሽ እንደተቀመጠ አላቅም ማለት ነው። እንግዲህ እዚህ ትራሽ ላይ የሚለውን አንዴ ክሊክ እናደርጋለን። ከዛም እዚህ ላይ እንደምትመለከቱት ምን አፕሊኬሽኖች ትራሽ እንደያዙባቸው ያሳያችኋል። እዚህ ላይ ሴሌክት የሚለውን ትነኩና ሴሌክት አይተም ትሉና እዚህ ላይ ድሌት ኦል ትላላችሁ ማለት ነው። አሁንም እንደዚህ እያደረጋችሁ ድሌት ታደርጋላችሁ። ይህን ካጠፋችሁ በኋላ አሁንም ባክ ትላላችሁ። እዚህ ላይ ኮንታክት የሚል ነገር አለ። ይህንን ተውት። እንግዲህ እዚህ ላይ እንደምትመለከቱት 9.1 ኪሎ ባይት አድርጎታል ማለት ነው የትራሹን። እንግዲህ እዚህ ላይ ያለውን ነገር በዚህ መልኩ ካስተካከላችሁ በኋላ እንዲህ ባክ ትላላችሁ ማለት ነው። እንግዲህ እዚህ ላይ 69% ዩዝድ ይላል። የተወሰነም ቢሆን ትንሽዬ አስተካክሏል ማለት ነው። ከዛም የቀጣዩን እናስተካክላለን ማለት ነው። እንግዲህ ቀጣዩን ነገር የምናስተካክለው የስልካችን ፋይል አፕሊኬሽን ነው። ጉግል ፋይል አፕሊኬሽናችን ውስጥ አንዴ እንገባለን። ከላይ 3 ነጠብጣብ አለ። እሱን አንዴ እንነካለን። እሱን ከነካም በኋላ ክሊን የሚል ነገር አለ። እዚህ ላይ እንደምታዩት 0 ባይት ሴቭድ የሚል አለ። ይህንን አንዴ እንነካለን ማለት ነው። በምንነካበት ጊዜ እንግዲህ እንደምትመለከቱት እዚህ ላይ የተለያዩ ነገሮች አማራጮች ያመጣልናል። ትልልቅ ፋይሎች እንዲሁም ትልልቅ ብቻ ሳይሆኑ ስልካችን ውስጥ ያሉ ፋይሎች ወይም ፎቶዎች ተደራርበው 2-3 ጊዜ ተጭነው እናገኛለን ማለት ነው። እነዚህን አንድ ባንድ ያለምንም ስህተት ያጠፋልናል ማለት ነው። እንግዲህ እዚህ ላይ ብትመለከቱት እኔ ኢሜጅ ላይ 7.9 ጂቢ ይዞብኛል። ሁሉንም ሴሌክት ኦል የሚለውን ብናካ ወደ 6000 ፎቶ ምናምን አለ ማለት ነው። እንግዲህ ከዚህ ውስጥ መርጦ ማጽዳቱ በጣም ይከብደኛል። ስለዚህ እዚሁ ላይ ገባለሁ። ክሊን ላይ ከገባ በኋላ እዚህ እንግዲህ ድሌት ደፕሊኬትስ የሚላለ ይህን እነካዋለሁ። ሴሌክት ፋይል ከዛም እዚህ ላይ እንግዲህ ደፕሊኬቱን ትመርጣላችሁ ማለት ነው። እዚህ ላይ ኦሪጂናል ደፕሊኬት ብሎ ያመጣላችኋል ማለት ነው። እዚህ ላይ ደፕሊኬቱን ማለት ነው ኦሪጂናሉን እየተዋችሁ ካልፈለጋችሁ ደግሞ ሁሉንም ማጥፋት ትችላችሁ። አሁን ይህ ፎቶ ለምሳሌ ምንም አይጠቅመኝም። እዚህ ላይም ደፕሊኬት የሆኑትን ታመጣላችሁ ማለት ነው። እነዚህን ከነካችሁ በኋላ ሙቭ ቱ ትራሽ ትሉታላችሁ። ወደ ትራሽ ወስድላችኋል። እኔ አሁን ሁሉንም ደፕሊኬት አላደረግኩትም ማለት ነው። ለእናንተ ለማሳየት ተመልሼ ደፕሊኬት የሆነውን አጸዳለሁ ማለት ነው። ከዛም እዚህ ላይ እንግዲህ ዲሌት ሚምስ ይላል። ይህን ከፈለጋችሁ እዚህ ላይ እነዚህን ታጠፋላችሁ። ሴሌክት ኦል አድርጌ ነው የማጠፋችሁ። ምክንያቱም እነዚህ ቪድሜት ላይ እንዲሁም የተለያዩ የማልፈልጋቸው አፖች ላይ የወረዱ የተለያዩ ፎቶዎች ናቸው ማለት ነው። እነዚህ የማልፈልጋቸው ሚም የሆኑ ነገሮች ናቸው ማለት ነው። ስለዚህ እነዚህ አልፈልጋቸውም፣ ዲሌት አደርጋቸዋለሁ ማለት ነው። ቪድሜት ላይ ለምሳሌ ሙዚቃ ወይም ቪዲዮ ሳወር ተምኔሉ ነው ይሄን ያወረደብኝ ማለት ነው። እነዚህን አልፈልግም። ስለዚህ አሁንም አጸዳለሁ። እዚህ ላይ ድሌት ብለሪ ፎቶ ይላል ማለት ነው። ብለር የሆኑ ፎቶዎችን ማጽዳት የምትፈልጉ ከሆነ ነው ማለት ነው። እዚህ ላይ የማያስፈልጉ ብለር የሆኑ ፎቶዎችን እኔ ይቀመጡ ፈልጋቸዋለሁ። ስለዚህ እናንተም አሁንም የምፈልጓቸውን ሴሌክት ማድረግ ትችላላችሁ ማለት ነው። ድሌት ላርጅ ፋይል የሚላል እዚህ ላይ ሴሌክት ብላችሁ ላርጅ የሆኑ ፋይሎችን ስንት ሜጋባይት የያዙትን እዚህ ላይ ማጥፋት ትችላላችሁ። እኔ ይህንን መርጬ ነው ማጥፋው፣ ምክንያቱም ለኤዲቲንግ ስለምፈልጋቸው ማለት ነው። ስሬ ብዬ ጫንኳቸው ናቸው። እዚህ ላይም ድሌት ዜንደር ሚዲያ ይላል። በዜንደር የተላላኳቸውን መምረጥ ትችላላችሁ። የተለያዩ ነገሮችን እዚህ ላይ ማጽዳት ትችላላችሁ። በጣም አሪፍ ነው፣ ይጠቅማችኋል ማለት ነው። እዚህ ላይ እንደዚህ ታጸዳላችሁ። ከዛም ካጸዳችሁ በኋላ ትራሽ ላይ ገብታችሁ አሁን ያጠፋቸውን ትራሽ ላይ ስለሚያስቀምጣቸው ድሌት ታረጉታላችሁ ማለት ነው። እንግዲህ በአማራጭ የምንጠቀመው ደግሞ ተጨማሪ ነገር እዚህ ላይ እንግዲህ ጉግል ፎቶን መጠቀም ነው ማለት ነው። ጉግል ፎቶ በጣም ነው የሚጠቅማችሁ። በዚህ ዙሪያ አንድ ቪዲዮ ሰራላችኋለሁ 15 ጂቢ እንዴት እንደምትጠቀሙ ማለት ነው። 15 ጂቢ ይሰጣችኋል ማለት ነው። 15 ጂቢ ማግኘት የምትፈልጉ ከሆነ ደግሞ ጉግል ፎቶ 15 ጂቢ ብላችሁ ኮሜንት ላይ ጻፉልኝ ማለት ነው። በቀጣይ ቪዲዮ እናንተ እንደምትፈልጉ ካወቁኝ ሰራላችኋለሁ ማለት ነው። እንግዲህ በመቀጠልም ወደ ጉግል እንሄድና ጉግል ፎቶን እንገባለን ማለት ነው። ጉግል ፎቶ ከገባን በኋላ ከላይ ፕሮፋይላችን ነክተን እዚህ ላይ እንግዲህ እንደምትመለከቱት እዚህ ላይ ክላውድ ስቶሬጅ አለ ማለት ነው። ክላውድ ስቶሬጅን መጠቀም ማለት ነው። ክላውድ ስቶሬጃችሁን በመጠቀም ፎቶአችሁን ወደዛ ውስጥ ትልካላችሁ። በመቀጠልም እዚህ ላይ ፎቶአችሁን ድሌት ታደርጋላችሁ ማለት ነው። እንዲሁም በተጨማሪም ፎቶአችሁ እንዳይጠፋባችሁ ይረዳችኋል ማለት ነው። ይህ ስልክ እንኳን ቢጠፋባችሁ በቀጣይ ስልክ ላይ ይህንን ኢሜል ገብታችሁ እንዳሁኑ ስቴፕ በምገቡበት ጊዜ ፎቶአችሁን ያመጣላችኋል ማለት ነው። ቪዲዮአችሁንም እንደዚሁ ያመጣላችኋል። ይህንን እንደ አማራጭ መጠቀም ትችላላችሁ ማለት ነው። ለዛሬው እንግዲህ ስቶሬጃችሁን የምትጨምሩበት ወይም ደግሞ ፍሪ ስፔሳችሁን የምትጨምሩበትን ሴቲንጎች እነዚህ ናቸው። እንግዲህ ዴቨሎፐር ኦፕሽን ውስጥም የምትጨምሯቸውን ሌሎች ነገሮች በቀጣይ ቪዲዮ አመጣላችኋለሁ ማለት ነው። ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። በቀጣይ ቪዲዮ እንገናኛለን።